አሚን ያሳምርልሽ። የእናንተ መጨረሻ ይደም ሲጀመር አያምርም። የእናንተ መጨረሻ ምንም የሚያምርላችሁ ነገር የለም። የመጨረሻ ጊዜ በቀሎ ትሸጫለሽ፣ አለቀ ነገር፣ ሌላ ነገር የለም። እሷን እኮ ድንችና ሽንኩርት ገበያ ላይ ይዘሽ ቁጭ ሲል ነበረ። በነገራችን ላይ እናንተማ ዱአ አድርጉ። አረ ቲክቶክ ላይ ኢትዮጵያ እንደመጡ እያለች ሰምቻታለሁ። አንዲቱ ኢትዮጵያ እንደመጡ ኢትዮጵያ እንደዚህ ነው እያለች እድሜ ልካችሁን 200 ዓመት 300 ዓመት የምትኖሩ ይመስል በዛው ተስቀራችሁ ነው። ልጅ እንዳሰማት ነው። የምሬ ነው ላችሁ እንዳሰማት ብሉ እንበላችሁ። አይ ወጣ ለቀማን ያደርገው እዚህ ጋር የምትሳደቡ ሴቶች ማለት ነው። ፈጣሪ ብሎላችሁ ሄዳችሁ ተመንጠቃችሁ ሄዳችሁ ነው እንጂ ተመልሰሽም እኮ መታችሁ ሽንኩርትና ድንች መያዛችሁ አይቀርም። ለምን እንደው ታውቃላችሁ? እስከ መቼ ድረስ እዛ ትኖራላችሁ? ለቆርቶ አረብ ሀገር አውሮፓ ሄደው የነበሩ ወንዶች ራሱ እዚህ መኪና እያጠቡ ነው ቁጭ ብለው። እነሱ ዲፖርት የአውሮፓዎቹ ዲፖርት የሚደረጉት ምን እንደው ታውቃላችሁ? ያልተፈለገ ነገር እየሰሩ ማለት ነው። ያልተፈለገ ነገር ስላችሁ የሆነ በቃ ጸያፊ ነገር ሲሰሩ ነው እነሱ ዲፖርት የሚያደርጓቸው። የአረብ ሀገሮቹ ደግሞ እንትን እየሸጡ ነው። ይሄ ውሃ እየሸጡ ከተገኙ ሙተከልፍ ከሆኑ ነው። አንዳንዶቹ ውሃ እየሸጡ ከዛ ቂጣን ቆላቆላ እያደረገች ሺሻ ቤት እየሰራች በግሩፕ ተጠራቅመው ወይኔ ያረጀች ልጅ ልኛል እዚህ ጋር አመሰግናለሁ። የኔ ፍቅራችን ያረጀሽ ነው ያረጀው እድሜም ብነግር ትስቂያለሽ፣ ግን አልናገርም። መሳቀት አድርጎኛላችሁ አወስዳችሁ። አረ እንዳታሰንቁኝ ፈጣሪ ሆይ ትግስት። ኑሮ ውድ አይደለም፣ ኑሮ ውድ ነው ለሚሏችሁ ማለት ነው። ከፍ ነው ኑሮ ውድ ነው እንጂ የእነሱን ጎደሎ እንደማይላቸው ነው እንጂ ኑሮ ውድ ሆኖ ሁሉም ሰው እየኖረ ነው። ማንኛውም ሰው እየኖረ ደግሞ አሁን የመንግስት ሰራተኛ የተባለ እንደዚህ ስራ ብቻ ባጭሩ ስራ ያለው ሰው በሙሉ ደሞዝ ይጨመራል እየተባለ ነው። ኑሮ ውድ ሆነም አልሆነም እየተኖረ ነው። የበላና የተማረው ወርቁ አይወድቅም። አዎ የበላና የተማረው ወርቁ አይወድቅም። የተማረም ወርቁ አይወድቅም፣ በእውቀቱ ይወጣል። የበላን በጉልበቱ ይሄዳል። ብሉ፣ ራሳችሁን ጠግኑ፣ ገንፎ ብሉ፣ ቂጣ ፍርፍር ብሉ። ጉልበት የሚሆነው ገንፎ፣ ጉልበት የሚሆነው ቂጣ ነው። ብሉ። እውነቴ ነው፣ እኔ ሀቅ ነው የምናገረው። ቂጣ በልታችሁ ጠዋት በልታችሁ ውሏችሁን ሁሉ አይረባችሁም። ሞክሩት እስኪ። ኑራ ውሸቷ ነው እውነቷ ነው የምታወራው ብላችሁ ሞክሩት። እኔ ኑራ ውሸት አውርቼ አላውቅም። ቂጣ በልታችሁ ስራ ብትሰሩ መቼም አይረባችሁ፣ መቼም አይረባችሁ። ገንፎ ራሱ እንደዚህ የኩኬር የምን ገንፎ ከሆነ የበላችሁት የነጭ ዱቄት ገንፎ ያስርባል እንደ እውነት ለመናገር። ምክንያቱም ነጭ ዱቄት ፕሮቲን የለውም። የመዳን ቅመሞች የሚለው ቃል ከዚህ በኋላ የበረሃው ዳይመንድ በሚል ተቀይሮላችኋል። እንኳን ደስ አላችሁ። አይሆንም፣ ሊሆን አይችልም። እኛ በቀደም ቀን ከ3 ቀን ከ4 ቀን በፊት ወልደ ጊዮርጊስ የቴጅ ሊበሪ ባዘጋጀው ፕሮግራም ላይ ስማቸውን የመካከለኛው ምስራቅ ዲያስፖራ ብለን ቀይረን በማግስቱ እናንተ ከማን ኮርጃችሁ ነው የበረሃው ዳይመንድ ብላችሁ ደግሞ ሰከሳ እየሰከሳችሁ እንትን ማለት የበረሃው ዳይመንድ ሲጀመር እነሱ ከሰው ተለይተው ምንም ስም የሚወጣላቸው ነገር የለም። አሜሪካ አውሮፓ የሚኖሩት ዲያስፖራ ነው የሚባሉት። እንደማንኛውም እነሱም እየሰሩ ነው። የመካከለኛው ምስራቅ ዲያስፖራ ተብለዋል። የምን ዳይመንድ ነው የምን ወርቅ ነው? በቃ አልቋል። ጨርሰ